دنو جاللا أراريسا كان مولتو هينيو مانسا غرغر سسان بإيغلي أبو مانسا نتي تولي دنو جاللا أراريسا ሊቆም አይችልም ነገሬ ሞልቶታል አፌን ዝማሬ አያገኘኝም ጭንገፋ ጠላቴ ቢዞር ቢለፋ ከትላንቱ የተሻለ ነግሮኛል ክብር እንዳለ ኋላዬን እየረሳሁ ወደፊት እሄዳለሁ ሊቆም አይችልም ነገሬ ሞልቶታል አፌን ዝማሬ አያገኘኝም ጭንገፋ ጠላቴ ቢዞር ቢለፋ ከትላንቱ የተሻለ ነግሮኛል ክብር እንዳለ ኋላዬን እየረሳሁ ወደፊት እንደገና 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 ክብር ጭብጨባ የታለ ጌታ የኢየሱስ ልጅ ነኝ እኮ ልቤን ተሰማው ኩራት ጠላቴ ወድቆ አየሁት ተሰማው ኩራት ደሞ ጀመረኝ አምልኮ የኢየሱስ ልጅ ነኝ እኮ ጀመረኝ አምልኮ ልቤን ተሰማው ኩራት ጠላቴ ወድቆ አየሁት ተሰማ የንስር መንገዱ ከደመና ላይ ነው የአማኝ መንገዱ ከደመና ላይ ነው ሁኔታ ይዘው መገኛው ሰማይ ነው ጠላት አያቆመው መገኛው ሰማይ ነው እንደገና በለው እንደገና እልልታ ክብር እንደገና እሳት እንደገና ኃይል እንደገና ሞገስ እንደገና ወይኔ ጩኸት ያለው ለኢየሱስ አታልፍም ብሎ መንገዴን ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር ምኑን ዘረጋ የጠላቶቼ ወገብ ሄዳ የጠላቴ ድንገት ይበል ጠላቴ ሄዳ የጠላቴ ወደር ይበል ጠላቴ ሄዳ የጠላቴ ወይኔ 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 ሄዳ የጠላቴ ይሞታል ብሎ ጠላት ሲያወራ አያልፍም ብሎ ጠላት ሲያወራ ይወድቃል ብሎ አቆም ብሎ ጠላት ሲያወራ አሻገረኝ ጌታ የበላይ ነውና አሻገረኝ ጌታ የበላይ ነውና አሻገረኝ ጌታ አታልፍም ብሎ መንገድ ሲዘጋ አያድግም ብሎ መንገድ ሲዘጋ አታልፍም ብሎ በግራ በቀኝ አንቺን ሲዋጋ እጄን ተመራ አታልፍም ብሎ መንገዴን ዘግቶ ሲፎክር ጠላቴ ቆሞ የጠላቶቼ ወገብ ቆሞ እኔን ያየ ጠላቴ
ታሪኬን ታቶ ነገሬ ዣላቫራዲ ያላባሽ ያራባራ ከንዶ ማራሻ ካታራባባሳ ታቶ ኢየሱስ እኮ ነው ለኔ ደረሰው እግዚአብሔር እኮ ነው ለኛ የደረሰው ክንዶ ነው ማራባሲያ ባራዲያ ላባሳ ብራዲያ ታቶ ነው ነገሬ የለዋወጠው አይቻለው ባንተ ውሃ ሲሞላ ጌታ ስትሆነኝ ከልብ አይቻለው ባንተ ጌታ እግዚአብሔር እኮ ነው ለኔ የደረሰው ኢየሱስ እኮ ነው እጆቻችሁ ከፍ ይበሉ ዛሬ ጌታን ሴሌብሬት የምናደርግበት ቀን ነው ትልቁን እግዚአብሔርን የምናከብርበት ቀን ነው እጆቻችሁን ከፍ አድርጉ እንቀጥላለን በእግዚአብሔር ክብር እንቀጥላለን በአምልኮ መንፈስ እንቀጥላለን በፈውስ ቅባት እንቀጥላለን በትንቢት መንፈስ እንቀጥላለን ዛሬ የተዘጉ ደጆች ይከፈታሉ እጆቻችሁን አወዛውዙ ላቫራዲ ያራባራዳ ባራዳ 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 የዳዊትን መክፈቻ ቁልፍ በእጁ ያዘ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ሃሌሉያ እነሆ በፊት የተከፈተን በር ሰጥቻለሁ ማንም ሊዘጋው ከፍ አድርጉ እጆቻችሁን ራባሳካታካታ ነገራችሁ አይበላሽም I don't know this season እግዚአብሔር እየተናገረኝ ያለው በእጅ ላይ ያለ ነገር አይሞትም ሃሌሉያ በእጅሽ ላይ ያለ ነገር አይበላሽም እጆቻችሁን ከፍ አድርጉ እግዚአብሔር ሆይ ነገሬ ባንተ እጅ ነው አይበላሽም እያላችሁ ጸልዩ ነገሬን ይዘኸዋል አይበላሽም ታሪኬን ይዘኸዋል አይበላሽም አገልግሎቴን ይዘኸዋል አይበላሽም ትዳሬን ይዘኸዋል አይበላሽም ልጆቼን ይዘሃቸዋል አይበላሽም ዘንድሮ ነገርህን ሊያበላሽ የወጣው ተመቷል እጅ ላለው ሊበትን የወጣ ተመቷል በኢየሱስም ያስሽውን ነገር ሊበትን ሊያበላሽ ወጣ yes ተመቷል በሉስቲ ተመቷል በሉስቲ ተመቷል በሉስቲ ነገሬ አይበላሽም በሉና ውጁ የኔ ነገር አይበላሽም ህይወቴ አይበላሽም ጸሎቴ አይበላሽም ጸጋዬ አይበላሽም ነገሬ አይበላሽም እጁ ይዞታል ሃሌሉያ እንታያዩ ኢየሱስ እንደተሰቀለ ሆኖ እንዳይመለከቱ አዚም ይመታ የሐሰት ትምህርት የአጋንንት ትምህርት ኢየሱስን የማያሳይ ትምህርት ይፍረስ በጌታ በኢየሱስ ክርስቶስ ኢየሱስ እንዳይታይ የሸፈነ የአዚም የሆነ ትምህርት የፈረሰ ይሁን በጌታ በኢየሱስ ክርስቶስ ይፍረስ በኢየሱስ ክርስቶስ በጻድቃን ስም በሰማዕታት ስም በመላእክት ስም በልዩ ስም ኢየሱስን የሸፈነ እንደ አዚም የሆነ ትምህርት በጌታ በኢየሱስ ስም የፈረሰ ይሁን ይፍረስ ከትውልዱ አይምሮ ላይ ይፍረስ
ይዋረድ፣ ትምህርቱ ይዋረድ፣ ገበናው ይዋረድ፣ ይውጣ በጌታ በኢየሱስ ስም፣ ይቅለል በጌታ በኢየሱስ ስም። ይኸውላችሁ እኛ ያሰርነው በሰማይ የታሰረ ይሆናል። ይዋረዳል። እግዚአብሔር ምስክሬ ነው። ይውልሲ ይዋረዳል፣ ይዋረዳል። የኢትዮጵያን ሕዝብ የያዘ የአጋንንት ትምህርት ይዋረዳል። እንደ ቆሻሻ ተጠርጎ ይወጣል። ይመታ በጌታ በኢየሱስ ይፍረስ፣ ይፍረስ። ከ12ኛው ክፍለ ዘመን ጀምሮ በኢትዮጵያ ምድር ላይ የተከማቸ የሐሰት ትምህርት፣ የሐሰት ትምህርት፣ የሐሰት ትምህርት ቤተ ክርስቲያን የገባ ሰዎችን ያዘ፣ እናቶችን አባቶችን ያዘ። ማታ ካቻቲ ላባታ ሜላፋቲካ ጂና ማቴ ለቬጌጄ ዚማቶ ጎቾኖ ሞትሮ ለፎቲካ ጂና ማታ ለቬጌጄኔ ሜቶ ለፎጎ ጂና ማቴ ለቬ ሊማታ ካቻቲ ላማቴ ይፍረስ፣ ይፍረስ፣ ይፍረስ በጌታ በኢየሱስ ይፍረስ፣ በጌታ በኢየሱስ ይፍረስ፣ 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 ይፍረስ። ይዋረዳል። እግዚአብሔር ምስክሬ ነው። እመታዋለሁ ብሎኛል ጌታ፣ እመታዋለሁ ብሎኛል። ከከፍታው ላይ እጥለዋለሁ ብሎኛል። ከከፍታው ላይ እጥለዋለሁ ብሎኛል። የጠረፏ ንግሥት መንፈስ ይመታል፣ ይመታል፣ ይመታል። የጣዖት መንፈስ ይመታል። መልኩን ቀይሮ የተቀመጠ የጨለማ ትምህርት ይመታል፣ ይፈርሳል፣ ይፈርሳል፣ ይፈርሳል። ኢየሱስ ነህ ይፈርሳል። በጌታ በኢየሱስ ይፈርሳል። እመታዋለሁ ብሎኛል ጌታ፣ እመታዋለሁ ብሎኛል ጌታ። ይመታል በጌታ በኢየሱስ፣ ይመታል በጌታ በኢየሱስ። ይመታል። ሾላካ መንፈስ ይመታል። በወንጌል ላይ ክርዳድ የሚሰራ መንፈስ ይመታል፣ ይመታል በጌታ በኢየሱስ። ወንጌላውያኖችን ያዳከመ፣ አገልጋዮችን ያዳከመ የአውሬው መንፈስ ይመታል። ራሱ ይዋረዳል፣ በጌታ በኢየሱስም ይዋረዳል። ወደዚህ የሚወረውረው ቀስት ወደሱ ይመለሳል፣ 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 ይመለሳል። በሌሊት ይዋረዳል፣ በቀን ይዋረዳል፣ በከፍታ ይዋረዳል፣ በዝቅታ ይዋረዳል። ዳጎን ይዋረዳል፣ ዳጎን ይዋረዳል፣ ይዋረዳል በጌታ በኢየሱስ በኢየሱስ። የኢየሱስን ቦታ የያዘ የኢየሱስን ስፍራ የያዘ የወንጌልን እውነት የሸፈነ ይመታል፣ 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 ይመታል። ማታካቻታ ሊባቲካ ጂና ማቴሬፌ ዛባጂና ቱካጂና ቲናባታ ይመታል። እግዚአብሔር ሆይ ከ12ኛው ክፍለ ዘመን ጀምሮ የኢትዮጵያን ሕዝብ የያዘ የድግምት ትምህርት በኢየሱስ ስም የፈረሰ ይሁን፣ ይፍረስ በኢየሱስ ስም። በወንጌልና በክርስቶስ ላይ መጋረጃ የሆነ በጌታ በኢየሱስ ስም የተገፈፈ ይሁን። ግለጠው፣ ግለጠው፣ ግለጥ፣ አዋርደው። በልባቸው ላይ የቀለለ ይሁን፣ በአፋቸው ላይ ገለባ ይሁን፣ ይሁንባቸው። በአፋቸው ላይ ገለባ ይሁንባቸው፣ ይሁንባቸው፣ ይሁንባቸው። በአፋቸው ላይ ገለባ ይሁንባቸው። የደጋሚ ትምህርት፣ የመተተኛ ትምህርት፣ የሟርተኛ ትምህርት፣ የአውሬው ትምህርት አፋቸው ላይ ገለባ አረኮት። ይቅለል በጌታ በኢየሱስ፣ ይቅለል በጌታ በኢየሱስ፣ ይቅለል በጌታ በኢየሱስ። ሃሌሉያ፣ ሃሌሉያ። በውስጥም ሆነው በውጭ ሆነው ስለ ክርስቶስ ወንጌል የሚጋደሉትን ጸለይኩ ዛሬ። ከነሱ ቃል በኋላ ማንም አንዳች አይጨምር። የአፋቸው ቃል ሕግ ይሁንላቸው። እንደ ባለስልጣን አንደበታቸውን ይክፈቱ። በማህበራዊ ሚዲያ በመድረክ ላይ በስውር አንደርግራውንድ የሚሰሩ የክርስቶስን ወንጌል እየተናገሩ ያሉ ስለ ክርስቶስ ወንጌል መከራን የተቀበሉ እየተሰደቡ እየተሰደዱ ያሉ አገልጋዮች ዛሬ እንጸልይላቸዋል። የሚያበረታ መልአክ ከነሱ ጋር ይሆንላቸው። የሚያበረታ መልአክ ከነሱ ጋር ይሆንላቸው። የሚያቆም መልአክ ከነሱ ጋር ይሆንላቸው። የጥበብ መንፈስ፣ የመገለጥ መንፈስ፣ የእውነት መንፈስ ኢየሱስ ትምህርታቸውን በትምህርት ያፈርስ እንደነበረ
እንደ ባለስልጣን ያስተምር እንደነበረ አንደበታቸውን እንድትከፍት እንጸልያለን። ደንግጧል። የነብርን ጭራ ይዙም ከያዙም አይለቁም ነው። ይዘናዋል። እግዚአብሔር ምስክሬ ጌታ ብሎኛል፣ እመታዋለሁ ብሎኛል። እንደዚህ ነው የሚመታው እግዚአብሔር። ጌታ ከከፍታው ላይ ይመታዋል። ዳጎን እንደተዋረደ ወድቆ እንደተሰባበረ ከትውልዱ ልብና ከኢትዮጵያ መድረክ ላይ በኢየሱስም ይመታል። ደግሞ ይገርምሃል፣ ይሄንን የሚመታ እጅ ሲነሳ ያለው ይሄንን የሚመታው እጅ ራሱ ይሄንን የሰበከ እጅ ነው፣ ያስተማረ እጅ ነው። እግዚአብሔር በኃይል ቀብቶ ያስነሳቸዋል። በኃይል ቀብቶ ያስነሳቸዋል። በደም ስሙኝ። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተበላልቀዋለሁ ብሎኝ ለኔ የሆኑትን ለያቸዋለሁ ብሎኝ በኃይል ቀብቻ አስነሳቸዋለሁ ብሎኝ ተራ ወሬ አይደለም በለው። እኔ በወንጌል አላፍርም። እናንተስ? እስኪ አንድ ሰው እጁን አንስቶ እኔ በወንጌል አላፍርም ይበል። ወንጌል ተራ የሆነ ወሬ ሳይሆን ለማዳን የሚያበቃ የእግዚአብሔር ኃይል ነው። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ሲሆን መጽሐፍ ቅዱስ ደግሞ ተራ መጽሐፍ አይደለም። ነገር ግን ኃይል ያለው የእግዚአብሔር ቃል ነው። የሚያነባውና የሚያምንበት ሰው ካለ ደህንነትን ይቀበላል። ከዚሁም ጋር ለዘላለም የመኖርን ኃይል ያገኛል። ወንጌል የሚገኘው የት ነው? በመጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ደግሞ ተራ መጽሐፍ አይደለም። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ እንከን አልባ ነው። እውነተኛ ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ነው። ከዘፍጥረት እስከ ራእይ ድረስ ያለው መጽሐፍ ቅዱስ ይባላል። እሱ ውስጥ ነው ሕይወት ያለው። እግዚአብሔር ሰዎች የተጻፉ መጽሐፎች አሉ። እነሱን ማንበብ፣ ማገላበጥ፣ ለማወቅ መሞከር፣ ለመረዳት መሞከር ይቻላል። ግን እንደ መጽሐፍ ቅዱስ ማየት የለብንም። መጽሐፍ ቅዱስ ብቸኛ መጽሐፍ ነው። መጽሐፍ የሚጽፉ ሰዎች መጽሐፋቸውን ከጨረሱ በኋላ በተለያዩ ሰዎች እንዲገመገም ያደርጋሉ። ለምን? እንከን ስለሚገኝበት። ይህንን ቀንስ፣ ይህንን ጨምር ይባላሉ። በጻፉት መጽሐፍ ላይ አስተያየት ይሰጥበታል። የተሻለ ዕውቀት ያለው ሰው፣ ኤክስፒሪየንስድ የሆነ ሰው እነሱ በጻፉት መጽሐፍ ላይ አስተያየታቸውን ይጨምራሉ። ይሄ ቢቀነስ፣ ይሄ ቢጨምር ይላሉ። መጽሐፍ ቅዱስ ላይ ግን መጨመርም መቀነስም አይቻልም። መጽሐፍ ቅዱስ የእግዚአብሔር ሐሳብ ነው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ የእግዚአብሔር እውነት ነው። መጽሐፍ ቅዱስን አቅፎ መተኛት ብቻውን በቂ አይደለም። ከፍታችሁ አንብቡት። ብዙ ሰው ይጠብቀኝ ብሎ ትራስ ውስጥ አድርጎ ይተኛል። የምታርፉት ከትራስ በታች ስታደርጉት ሳይሆን ከፍታችሁ ስታነቡ ነው። ለዘላለም የሚያኖረውን ኃይል ለመቀበል በክርስቶስ ማመን ያስፈልጋል። ይህ የደህንነት ኃይል የሚሰጠው ለሚያምን ሁሉ ነው። ለዘላለም የሚያኖረው ኃይል ለማንና ለማን ይሰጣል? በዘር ነው? በቋንቋ ነው? አይደለም። ለዘላለም የሚያኖረው ኃይል የሚሰጠው በዘር በቋንቋ አይደለም። ለዘላለም የሚያኖረውን ኃይል የሚያምኑ ሁሉ ይቀበላሉ። በእምነት የእግዚአብሔርን ኃይል ተቀብላችኋል፣ ለዘላለም ትኖራላችሁ። በእምነት የእግዚአብሔርን ኃይል ተቀብላችኋል፣ ለዘላለም ትኖራላችሁ። ከሳሽ ይስማ። ለዘላለም ትኖራለህ፣ ለዘላለም ትኖራላችሁ። እኔ በክርስቶስ በማመኔ ምክንያት ለዘላለም የሚያኖር ኃይል ተቀብያለሁ። ግሪክም ሆነ ግሪክ ያልሆነ ሰው፣
ጠቢብም ሆነ ሞኝ ሰው ለሚያምን ሁሉ ይሰጠዋል። ወንጌል ለመጀመሪያ ጊዜ የታወጀው ለአይሁዳውያን ነው። አይሁዳውያን በልዩ ሁኔታ የተመረጡ የእግዚአብሔር ሕዝቦችና ከመጀመሪያው አንስቶ አንዱን እውነተኛ አምላክ ሲያመልኩ የቆዩ ናቸው። በአይሁድ ቅዱሳን መጻሕፍት ውስጥ ስለ ክርስቶስ መምጣት ብዙ ትንቢቶች ተጽፏል። ከዚህም የተነሳ ኢየሱስ ራሱ አይሁዳዊ ሆኖ መጣ። በመጀመሪያ ጊዜ ወንጌልን የሰበከው ለራሱ ወገኖች ለአይሁዳውያን ነበረ። ይሁን እንጂ ከአይሁዳውያን ብዙዎች ኢየሱስን ሳይቀበሉት ቀሩ። በመጨረሻ በመስቀል ላይ ተሰቅሎ እንዲሞትም ያደረጉት እነርሱ ነበሩ። በአይሁድ ቅዱሳን መጻሕፍት ውስጥ ስለ ኢየሱስ መምጣት፣ ስለ መሲሁ መምጣት በተደጋጋሚ ተጽፎ ነበረ። ኢየሱስ ሲመጣ የመጣው አይሁዳዊ ሆኖ ነው የመጣው። ኢየሱስ ሲመጣ የመጣው ለመጀመሪያ ጊዜ ወደ አይሁዳውያን ነው። በቋንቋ እነሱን መስሎ፣ በዘር እነሱን መስሎ፣ በአካሄድ እነሱን መስሎ ነው ወደ እነሱ የመጣው። ወደ ገዛ ወገኖቹ መጣ፣ እነርሱም አልተቀበሉትም። እስኪ አንድ ሰው ረገጥ አድርጎ ለተቀበሉት ይበል። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅ ሆኖ ለመቆጠር ኢየሱስን መቀበል አማራጭ የሌለው ምርጫ ነው። ቢ የለም፣ ሲ የለም፣ ዲ የለም። የእግዚአብሔር ልጅ ለመሆን የሚፈልግ ሁሉ በኢየሱስ ማመን አለበት። በመላእክቶች በኩል የእግዚአብሔር ልጅ መሆን አይቻልም። በማርያም በኩል የእግዚአብሔር ልጅ መሆን አይቻልም። በሰማያታት በኩል የእግዚአብሔር ልጅ መሆን አይቻልም። ኢየሱስ ጌታ እንደሆነ፣ ኢየሱስ የእግዚአብሔር ልጅ እንደሆነ በልብ ስታምን፣ በአፍ ስትመሰክር ስም በሕይወት መዝገብ ላይ ይጻፋል። ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ። በሚኖርበት ቀበሌ ውስጥ ስሙ ያልተመዘገበ ሰው ስሙ በሰማይ ሲመዘገብ እንዴት ችሎ ዝም ይላል? እረ ኢየሱስ ጌታ ነው። እረ ስሙ ለዘላለም የተመሰገነ ይሆን። ስማችን በሕይወት መዝገብ ላይ ተጽፏል። ሁሉ ያለው ኢየሱስ ጋር። ፈውስ ፈልጋለሁ፣ ሂድ ወደ ኢየሱስ። መዳን ፈልጋለሁ፣ ሂድ ወደ ኢየሱስ። ደስታ ፈልጋለሁ፣ ሂድ ወደ ኢየሱስ። መዳን ፈልጋለሁ፣ ሂድ ወደ ኢየሱስ። መቀባት ፈልጋለሁ፣ ማገልገል ፈልጋለሁ፣ መስራት ፈልጋለሁ፣ ሂድ ወደ ኢየሱስ። ቀስት ሁሉ ወደ እሱ ያሳያል። የዘላለም ሕይወት ፈልጋለሁ፣ ሂድ ወደ ኢየሱስ። ለዘላለም ለመኖር ፈልጋለሁ፣ ሂድ ወደ ኢየሱስ። መንግሥተ ሰማይ መውረስ ፈልጋለሁ፣ ሂድ ወደ ኢየሱስ። የእግዚአብሔር ቤተሰብ ለመሆን ፈልጋለሁ፣ ሂድ ወደ ኢየሱስ። ምልክት ሁሉ ወደ ማን ያሳያል? ወደ ኢየሱስ ያሳያል። በመጀመሪያው ክፍለ ዘመን አብዛኛው ክርስቲያን የመጣው ከድሃው ክፍል ነው። ሌላው ደግሞ ስደተኛ ነው። አብዛኛው አሽከር ነው። የሚበዛው ጥገኛ ነው። ራሱን የቻለ አማኝ አልነበረም። በድፍረት ወንጌልን ለመስበክ ምቹ ጊዜ አልነበረም። የመጀመሪያው ክፍለ ዘመን ብዙ አማኞች የሚሰደዱበት፣ ብዙ አማኞች አፋቸውን ሞልቶ ለመናገር ያልቻሉበት ዘመን ነበረ። የመጀመሪያው ክፍለ ዘመን ጳውሎስ በነበረበት ዘመን እኔ ክርስቲያን ነኝ ብሎ ሰው ለመናገር የማይደፍርበት ዘመን ነበረ። ክርስቲያን ተብሎ መጠራት በዓለማውያን አስተያየት የመጨረሻ የበታችነት ሆኖ የሚቆጠርበት ዘመን ነበር። በዚህ አይነት ሁኔታ ውስጥ ነው ጳውሎስ ብድግ ብሎ ሳይሸማቀቅ ሳይፈራ ደረቱን ነፍቶ አፉን ሞልቶ በወንጌል አላፍርም ይላል። በገበያ መሃል ለመናገር አናፍርም። በታክሲ ውስጥ ለመናገር አናፍርም። መንገድ ላይ ለማወጅ አናፍርም። እየተራመድን ለመናገር አናፍርም። በስራ ቦታ ለማወጅ አናፍርም። የሚሸማቀቁ ይሸማቀቁ፣ እኛ በወንጌል አናፍርም። እኔ የኢየሱስ ነኝ ለማለት አላፍርም። ለምን ካላችሁ ኢየሱስ የሕይወት ምንጭ ነው። ኢየሱስ የብርሃን ምንጭ ነው። ከእግዚአብሔር ጋር የሚያገናኝ መንገድ ነው። አዳኙን ያድናል ለማለት፣ ፈዋሹን ይፈውሳል ለማለት፣ መንገድ የሆነውን መንገድ ነው ለማለት፣ ሕይወት ሰጪውን ሕይወት ነው ለማለት፣ ብርሃን የሆነውን ብርሃን ነው ለማለት አናፍርም። በእርሱ ዘመን ብዙ ክርስቲያኖች የተናቁና ሁልጊዜም የሚሰደዱ ስለነበረ ክርስቲያን መሆን አስቸጋሪ ነበር። ብዙ ክርስቲያኖች የተናቁና ሁልጊዜም የሚሰደዱ ስለነበረ ክርስቲያን መሆን አስቸጋሪ ነበር። በመጀመሪያ ክፍለ ዘመን ብዙ ክርስቲያኖች ከድሃው ክፍል ነበሩ። ብዙዎች ባሪያዎች ሲሆኑ፣ ሌሎች በአንድም በሌላ ምክንያት በችግር ውስጥ ነበሩ። እሱ ብቻ አይደለም። በሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ ጳውሎስ ራሱ ተከሶ ወደ ፍርድ ቤት ሲቀርብ እንመለከታለን። ኢየሱስን ስለሚሰብክ፣ ኢየሱስን ስለሚናገር፣ ኢየሱስን ስለሚያንጸባርቅ፣ ቀን ሙሉ ኢየሱስ ከአፉ ስለማይወርድ የመናፍቃን መሪ ተብሎ ተከሰሰ ጳውሎስ። ክሱ በደንብ እንድታይ ስለተፈለገ በጳውሎስ ላይ
ስትሮንግ የሆነ ጠበቃ ተቀጠረ እንዲሸማቀቅ። ጳውሎስ እንደዚህ አለ፣ እኔ ብታሰር ወንጌል አይታሰርም አለ። ስለ ክርስቶስ የሚናገሩ ሰዎች ይታሰራሉ በአንድም በሌላ ምክንያት። ለምን ነው የምታሰሩት? በምድር ስለሚኖር የምድር ሕግ ስለሚገዛቸው ይታሰራሉ። እኛ የምንሰብከው ወንጌል ግን አይታሰርም። ጳውሎስ ይህንን ክሊር በሆነ መንገድ በማያሻማ መንገድ ነው የተናገረው። እኔ እታሰራለሁ፣ ወንጌል ግን አይታሰርም። ሐዋርያት ሥራ ምዕራፍ 16 ላይ ማየት ትችላላችሁ። በዛች ሴት ላይ የነበረው መንፈስ የጮኸው መንገድ ላይ ነው። ምኩራብ ውስጥ አይደለም፣ ቸርች ውስጥ አይደለም፣ አምልኮ ስፍራ አይደለም፣ መንገድ ላይ ነው መንፈሱ የጮኸው። ሴትዮዋ እየተከተለቻቸው እናንተ የመዳንን መንገድ የምትናገሩ የእግዚአብሔር ልጆች ብላ ስትናገር ጳውሎስ ተገዶ ተጨንቆ ዘወራልና መንፈሱ ከሷ እንዲወጣ አዘዘ። በከተማይቱ ውስጥ የብዙ ሰዎች ሀብት የሚንቀሳቀሰው ብዙ ሰዎች ሀብትን ጀነሬት የሚያደርጉት በዚህ መንፈስ ነበረ። ይሄ መንፈስ ጮሆ ሲሄድ ሀብታሞች ድሆች ሆኑ፣ ድሆች ደግሞ ባለጠጎች ሆኑ። ኧረ በዚህ ዓመት እንደዚህ ይሆናል። በሟርት በድግምት በአስማት የሰበሰቡ ሰዎች ይበትናሉ። አንተ ሰው በጽድቅ ትሰበስባለህ። አንተ ሰው በእውነት ትሰበስባለህ። አንተ ሰው ከክርስቶስ ጋር ትሰበስባለህ። 2015 ለሚቀበሉት የህይወት ሽታ እንሆናለን፣ ለማይቀበሉት የሞት ሽታ እንሆናለን። ሰዎች እንዲህ ያደርጉብናል ወይም ይህን ይሉብናል ብላችሁ የምትፈሩ ሰዎች መፍራት የለባችሁ። ወንጌል ይዞ መፍራት አይቻልም። የሟርተኞች መርገም በእናንተ ላይ እንዳይሰራ በግንባራችሁ ላይ ምልክት አለ። የጥልቁ ኃይል አታክ እንዳያደርጋችሁ በግንባራችሁ ላይ ምልክት አለ። እኔ የኢየሱስ ነኝ፣ እኔ የኢየሱስ ነኝ። የኢየሱስ የሆነ ሰው እሳት ውስጥ ገብቶ ሳይቃጠል ይወጣል። የኢየሱስ የሆነ ሰው አንበሳ ጉድጓድ ውስጥ ተጥሎ ሳይበላ በሰላም ያድራል። የኢየሱስ የሆነ ሰው ወይን ቤት ተጥሎ ሌሊት ሰብሮ ይወጣል። የኢየሱስ የሆነ